ሰላም ሰላም ሰላም፣ እንዴት ዋላችሁ? ሰላም ናችሁ? ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ሁኑልን፣ በያላችሁበት ሁሉ ሰላም ሁኑ። ሰላማችሁ ብዝት ይበልልኝ። የኢትዮጵያ ሕዝብ በሙሉ በውጭም በውስጥም ያላችሁ እንዴት ናችሁ? ሰላም ናችሁ ወይ? አለሁ፣ እግዚአብሔር ይመስገን። እኔ በጣም ሰላም ነኝ። ቤተሰብ አድርጉኝ እንግዲህ አበረታቱኝ። ስህተት የምናገር ከሆነ ደግሞ እህታችን ይሄን ነገር ተሰስተሻል፣ ይሄን ነገር አስተካክል ብላችሁ በሉኝ። እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። የኢትዮጵያ ሕዝብ በሙሉ እንዴት ናችሁ? አለን እኛ እግዚአብሔር የተመሰገነ ይሁን። ዛሬ የመጣሁትኝ በዳኒና በጽጌ፣ ትላንትም እንደዛው ነው። ዛሬም ደግሜ የመጣሁትኝ በሁለቱ ነውና እግዚአብሔር ይመስገን። እንግዲህ የምናየውን ነገር ነቅፈን ጥሩ የሚሆነውን አመስግነን የምንሄድበት ከሆነ ጥሩ ነው። ግን ሁሌም ተነቃቅፈን ማንተራረምበት ከሆነ ብቻ ነው ትንሽ አስቸጋሪ የሚሆነው እንጂ እነሱም ልጆች ስለሆኑ ብዙ ቤተሰብ አለ የሚማር፣ ብዙ ቤተሰብ አለ ስለ እነሱን እያየ የሚያደርገው እነሱን እያየ የሚማረው ነገር ብዙ ነገሮች ስላሉ እንግዲህ እግዚአብሔር ልቦናውን ያድለን፣ አውቆ መውጣትን ችሎ ማደርን ያድለን ብዬ እላለሁ በዚህ አጋጣሚ። ስለዚህ ጽጌና ዳኒ የምታደርጉት ነገር፣ በተለይ ዳኒ የምታደርገው ነገር ወጣት ሆነ ወጣትን በምታስተምርበት አንግል አይደለም እያደረክ ያለው፣ መሆን የሌለበት ነገር ነው። ብዙ ነገሮች እንትን ስትል አንዳንዴ መሆን ያለበትን ነገር ነው ማድረግ ያለብን እንጂ መሆን የሌለበትን ነገር መሆን የለበትም። በዚህን ያክል ደግሞ ክፋት ስታስተምር ጥሩ አይደለም። በዚህን ያክል ተንኮል ስታስተምር ጥሩ አይደለም። ይሄ ነገር ደግሞ በጣም መታረም ያለበት ነገር ቢኖር አንድና አንድ ይሄ ነው። ይሄን ያህል ስህተት፣ ይሄን ያህል ተደጋጋሚ ጥፋት ማጥፋት የለብህም ዳኒ። ስለዚህ ቅርታ ያው እንግዲህ ስራ ቦታ ላይ ስለሆንኩኝ ብድግ ቁጭ እያልኩ ነው የምትመራና ዳኒ የምታደርጋቸው ነገሮች በሙሉ ሁሌም ተንኮል የሞላበት፣ ሁሌም የተንኮል ጉድጓድ መቆፈር የለብህም። አንዳንዴ እንደ ወጣትነት አለኔ ማን አለ የኔን ምንነት አታቅም፣ የኔን እንዲህ አታቅም ብሎ ማለት ብዙም አስፈላጊ አይደለም። የማንም ሰው ምንነት ምንም ሊሆን አይችልም። እውነታውን ስነግርህ የማንም ሰው ምንነት መሆን ያለበት በማንነቱ ሳይሆን ሰውን በሰውነቱ ስታከብር፣ ሴትን በሴትነቷ እናት ነች ብለህ እንደ እናት ስታያት፣ እህት ነች፣ እናት ነች፣ ሚስት ነች፣ ልጅ ነች ብለህ ስትል ሴትን ማየት ያለብህ በዛ ልክ ነው። በእናት ልክ ነው፣ በእህት ልክ ነው ማየት ያለብህ እንጂ የሚመጣውን ወንድ አንቋሽህ ሰድበህ እየላክ አይደለም። እውነት ለመናገር አይደለም። እና በጣም የምታረጋቸው ነገሮች በሙሉ ግን በጣም ይከብዳሉ። የምትናገራቸው ቃላቶች፣ የምታሳያቸው ፊዚካሎች ሁሉ በጣም ይከብዳል። እንደዚህ አይደለም ዳኒ፣ ልጅ ነህ። ልጅ እንደመሆነ ደግሞ ምክር መስማት ግዴታህ ነው። ሰው ሲቆጣህ ቁጣህን መስማት ግዴታህ ነው እንጂ ዝም ብሎ እንትን ማለት አይደለም። ስለዚህ ዳኒ ያለው ነገር ሴት አስገባህ፣ ጽጌ እሱን እንድትጠላው ከሱ ጋር እንድትጣላ አደረግ። የእውነትዮ ይሄ ነገር የእውነትዮ ጸብ ነው ወይስ ፕራንክ እያደረጋችሁ ነው? እያደረጋችሁ ነው። እኔ አሁንም ደግሜ የምነግራችሁ ነገር ቢኖር እኔ አሁን የመጣሁበት አሁን ያለሁበት አሁን የምናገርበት እንትን እኔ ተሰሚነት አለኝ ብዬ ተሰሚ ስለሆንኩ ብቻ አይደለም። እዚህ ጋር አንዳንድ ጥፋት ስናይ ለምን ለኦዲየንሶቹን ለነሱ ፕራንክ ለማድረግ ነው ወይስ እርግጠኛ የእውነትዩ ነገር ነው እየተደረገ ያለው? ይሄን ነገር በእርግጠኝነት ብታስረዱ ጥሩ ነው። ጽጌ መጮህ ያን ያህል መጮህ እንዴ! ሁሌ እኮ ከእናንተ እኮ ተንኮልን ጩኸትን አይደለም ማዳመጥ ያለብን። ማዳመጥ ያለባቸው ብዙ ወጣት ልጆች አሉ። እናንተን አይተው ሚዲያ ላይ ወጥተው ሊሰሩ የሚፈልጉት ልጆች አሉ። ትላንትም ከትላንት ወዲያም ዛሬም ነገም ደጋግሜ የምነግረው ነገር ለወጣቶች ምን እያስተማራችሁ ነው?
ለእናንተ ጓደኞች፣ እናንተ ለሚመስሉ እናንተ ላከሉ ልጆች ምን እያስተማራችኋቸው ነው ያሉት? እነዚህ ልጆች ለምንድን ነው ተንኮል የሚማሩት? ያልሆነ ነገር ለምንድን ነው የሚማሩት? ማለት ምንድን ነው እንዴ? ሁሌ ስድብ፣ ሁሌ ጸብ፣ ለምንድን ነው የሚማሩት? ፍቅርን አስተምሯቸው እስቲ። አለኔ ወንድ የለም አለኔ እንትን የለም፣ የኔ ልክ አታውቅም፣ የኔ ማንነት አታውቅም። ማነህ ዳኒ? ማነህ? ይሄን ያህል በቃ አለኔ ሰው የለም ብሎ ማለት አለኔ ሰው የለም ማለት የሰው ፍጡር የሆነ ሰው በሙሉ አለኔ ሰው የለም ብሎ ማለት አይችልም። ምክንያቱም አለኔ ሰው የለም ማለት የሰው ልጅ ያም ወንድምህ ነው፣ ጓደኛህ ነው። ባሳየችው ፊት ልክ እንደ ማንኛውም ሰው እንደ ፍቅረኛ ቀረባት። ያም ነገር ሲሆን ደግሞ እኔ እቺ ልጅ ወዳታለሁ ተውልኝ። ያም ነገር ሲሆን ደግሞ ከሚዲያ ውጭ ናችሁ። ሚዲያ ላይ ያለውን ነገር ዝም ብላችሁ በሚዲያ ላይ አትጨቃጨቁ። እውነት ሚዲያ ላይ አትጨቃጨቁ። ምን ማለት ነው? ሚዲያ ላይ አትጨቃጨቁ። ሚዲያ ላይ አትነጋገሩ። በቃ ማለት ምንድነው? ይሄን ያህል እንዴ ሰው እንዲያይ ሰው እንዲስብስ በቃ የሰውን ስነ ልቦና ለመስረቅ ይሄን ያህል ምንድነው? ለምን እንዴ? ስለዚህ መሆን የሌለበት ነገር ነው። ይቅርታ ጠይቅ፣ ማንንም ሳይሆን ልጁን ያን ያህል በዛ ልክ ማንገላታት የለብም። ጽጌ ገና ለገና ቪዲዮ ይዣለሁ፣ ገና ለገና ቪዲዮ አለ፣ ገና ህዝብ ያየኛል ብለሽ ነው እንጂ ወንድ ልጅ ቤትም ሲመጣ ላስረዳሽ እያለን የተማታሽ ማለት በምን አይነት ልክስ ብታዩ ነው? አንቺ ቤት ሴት ይዞ መጥቶ የሚገባው እንዲሁ ስታስቢው ራሱ እንደ ወጣትነት እንደ ተማረ እስቲ ቆም ብለሽ አስቢ። ምን ሊሰራ ነው አንቺ ቤት ሴት ይዞ የሚመጣው? አንቺን ለማስቀናት በራሱ ቤት ጠርቶሽ በራሱ ቤት ከሆነ ይዞ ሊመጣ ይችላል፣ ችግር የለበትም። ምክንያቱም ጠርቶሽ ቁጭ ብሎ ከሴት ጋር ያንቺን መናደድን አለመናደድ ይችላል። አንቺ ቤት ግን ምን ሊያደርግ ነው ሴት ይዞ የሚመጣው? ሴት ይዞ መጥቶ አንቺ ቤት ቁጭ ብሎ የሚጠብቅሽ ምንድን ነው እንዴ? ለምን አታስቢ? ማሰብ እኮ ነው እንዴ? ይሄ እኮ ማሰብ እኮ ነው። ከራስ ጋር መነጋገር እኮ ነው። ከራስ ጋር መተሳሰብ እኮ ነው፣ ሌላ ነገር አይደለም። ስለዚህ ዝም ብሎ እንዲህ ነው ብሎ ተነስቶ ከመሳደብ ተነስቶ ያልሆነ ቃላት ከመናገር ይልቅ የሚፈለገው ነገር ቀስ ብሎ ተረጋግቶ እውነት ሴት ይዘህ መጣ ሆይ? ለምን? እኔን ለማስቀናት ነው ወይ? ለምን? እናንተ ህይወታችሁ በሙሉ ስራዬ ብላችሁ የያዛችሁት ነገር ፕራንክ ነው። ምናልባት ፕራንክ ልታደርገኝ ነው ወይ የመጣው ብለሽ ተረጋግተሽ ቁጭ ብለሽ መጠየቅ እንጂ እሱን መማታትም አስፈላጊ አይደለም። መማታትም አላንቅህም፣ ትላንትና ነው ያወቅኩም። ትላንትና ካወቅሽው ታዲያ ለምንድን ነው ከሱ ጋር ቆመሽ ተቃቅፈሽ ስትለላሽ የነበረው? ትላንትና ካወቅሽው እኮ ያን ያህል ተቀራርበሽ እኮ ጀርባው ላይ መጠምጠም የለብሽ። ምክንያቱም መጠናናት አለብሽ። ዳኒን ለማስቀናት እንደዛ ብለሽ እንደገና ዛሬ ዳኒ ባጠፋው ጥፋት ላይ ደግሞ ዞር ብለሽ እንደገና አንተ እንደዚህ ያደረክ፣ አንተ እንደዚህ ያደረክ። እኔ ማቀፍ ትንሽ ጊዜ ነው። ትንሽ ጊዜ ከሆነ ለምን እዚህ እንደነዚህ አይነት ነገሮችን ባታወጡ፣ ለኦዲየንስ ባታወጡ፣ ሚዲያ ላይ ባታረጉ ጥሩ ነው። ደስ ይላል። በየቀኑ የምትሰሩት አዳዲስ ነገር የምታመጡት ነገር ጥሩ ነው። ይበል የሚያሰኝ ነው። ይበል የሚያሰኝ ሲባል ደግሞ ሰውን የሚያናድድ ሰው እየተደባደቡ የሰውን ስብዕና ዝቅ እያደረጉ አይደለም። የሰውን ስብዕና ከፍ እያደረግሽ ነው። በዛ ልክ ነው ማድረግ ያለብሽ እንጂ እሱን ዝቅ አድርጋሽ የራስሽን ቤተሰብ ኦዲየንሶችን እንትን ማለቱ ትርጉም ሊሰጥ አይችልም። ስለዚህ ይሄንን ነው ማለት የምፈልገው በጽጌና በዳኒ ዙሪያ ላይ ትምህርታዊ የሆነ ነገር ስትሰጡ ከራሳችሁ ጋር ሆኖ ምንም እንትን አትበሉ። ግጭት ያለው ነገር አታድርጉ። ፍቅር ያለው ነገር ፍቅር ያለውን ስብከት ስበኩ። ይሄንን ነው ማለት የምችለው። እግዚአብሔር ልቦና ይስጣችሁ። ጽጌ ቆም ብለሽ አስቢ፣ ቆም ብለሽ አስተውይ። ለሚያይኝ ለኦዲየንሶች ምን እያደረኩ ነው? እጄን ሰንዝሬ ወንድ ልጅን ስመታ ምንድን እያደረኩ ነው ብለሽ ራስሽን ጠይቂ። ስለዚህም ላደረግሽው ነገርም
ወንድ ልጅ ተማትቻለሁ እና ተረጋግቼ ሳላዳምጥ ተማትቻለሁ እና ይቅርታ ብትይ ጥሩ ነው። እኔ ይቅርታ በይ ብዬ ልልሽ አልችልም፣ ምክንያቱም እኔ ተሰሚነት የለኝም። እኔ ስለዚህ ያው ኦዲየንሶችሽን የምታከብሪ ከሆነ ተመልካቾችሽን የምታከብሪ ከሆነ ይቅርታ ይህን ጥፋት አድርጌያለሁ ይሄን አድርጌያለሁ ብለሽ ይቅርታ መጠየቅ አለብሽ። ያንን ነው የምልሽ ጽጌ፣ ሌላ ነገር ማለት አልችልም። እግዚአብሔር ልቦና ይስጣችሁ፣ ሀገራችንን ሰላም ያደርግልን። ሰላም ሁኑ። እናንተም ፍቅርን ያድላችሁ። ማስተማሪያ የሚሆነውን ነገር ቀርጻችሁ ለመላክና ለማስተማር ብታደርጉ ጥሩ ነው ብዬ እመክራለሁኝ። እግዚአብሔር ይስጥልኝ። የስራ ዘመናችሁን እግዚአብሔር ይባርክላችሁ። በዚሁ አጋጣሚ ሩታ ጋር ነው የሚሄደው፣ ሩታና አብርሽ ጋር ነው የሚሄደው። ምክንያቱም ተመሳሳይ ናችሁ። ጽጌና ዳኒ፣ ሩታና አብርሽ ተመሳሳይ ናችሁና ተመሳሳይ ስለሆናችሁ ሁለቱንም በአንድ ለመናገር ነው የፈለኩት። ሩታ አሁን የምታሳየውን አክት አብርሽን ብትሆን ጥሩ ነው ይበል የሚያሰኝ ነው ምናምን ብዬ አልልህም። አንተም ትልቅ ስህተት ነው የተሳሳትከው፣ አንተም ትልቅ ጥፋት ነው ያጠፋኸው። ይህ ትልቅ ጥፋት ማጥፋት ግን ደግሞ ራስህም ታውቀዋለህ። ምክንያቱም አግባብ ያልሆነበት ነገር አለ። ያ ነገር መሆን የለበትም። ደብቀህ ከሆነ መጀመሪያውን ማስረዳት፣ እንደዚህ 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 አይነት ነገር ነበር ብለህ ነፂንም ሩታንም ማስረዳት ነው የነበረብህ። ሩታ እንደዚህ እንደዚህ ነው በይ፣ ነፂ ደግሞ በቃ ከሩታ ጋር ጋብቻ አልፈጽም ስለሆነ እንደዚህ እንደዚህ የራስሽን ህይወት ምሪ ብለህ በግልጽ መናገር ነበረብህ። ምክንያቱም በሁለት ሴቶች ላይ መጫወት የለብህም። የነፂ ማልቀስ፣ የነፂ ይሄን ያህል መሆን፣ የነፂ ይሄን ያህል መናገር ምንም ሊያስገርማችሁ አይችልም። ምንም ሊያስገርመን አይችልም። ምክንያቱም ሴት ልጅ ነች። ይቺ ሴት ልጅ ትጠብቀው የነበረው ነገር አንድና አንድ ምንድን ነው? እንደሚያገባት ከሩታ ጋር ስራ እንደሚሰራ ነው የነገራት የሰማችው። ሽምግልናውንም እንደዛው ጨዋታ ነው ብላ ነው የያዘችው። እሺ ሩታ ያው ስራ ላይ ስለሆንኩኝ ቆይቼ ነው ተመልሼ የገባሁትና እንግዲህ ሩታ ባሳየሽው ልክ ባሳየሽን መጠን መሆን የሌለበትን ነገር ነው ያደረግሽው። ምክንያቱም ሚዲያ ላይ መሆን የለበትም፣ ሚዲያ ላይ መውጣት የለብሽም፣ ሚዲያ ላይ መነጋገር የለብሽም ነበረ። የውስጣችሁን ጉድ በውስጥ ነው መጨረስ ያለባችሁ። የውስጣችሁን ጭቅጭቅ በውስጥ ነው መጨረስ ያለባችሁ እንጂ ሚዲያ ላይ በፍጹም ይሄ በፍጹም መቤቴን ከምሬ ነው የምልሽ፣ በፍጹም አስፈላጊ አይደለም። የሚያስፈልገው ነገር ቢኖር ምንድን ነው ያለውን ጉዳት ያለውን እንትን ውስጥ ላይ ትጨርሱና በሰላሙ ሰላማዊ ንግግር ሲሆን እናንተ ከጨረሳችሁ በኋላ ነው እንዲህ አይነት ነገር ተሰርቶ ነው እንዲህ አይነት ነገር ነበረ፣ ይሄን ነገር ግን በሰላም ጨረስ ነው ተብሎ ሚዲያ ላይ የሚወጣው እንጂ ሚዲያ ላይ ሆነሽ ራስሽን ይዘሽ እንዲህ የሆንሽ እሱ እንደዛ እየተናደደ ማለት የእናንተን ጸብ ነው ለመስማት የምንፈልገው፣ የእናንተን ጭቅጭቅ ነው ለመስማት የምንፈልገው። በነፃነት ላይ ለምን ይሄን ያህል ተናደድሽ? አንቺ እኮ አግብተሽዋል። አንቺ አግብተሽው አብረሽ እየኖርሽ ነው። ስለዚህ ማድረግ ያለብሽ ነገር በውስጥ ጨርሳችሁ በነፃነት ላይ ይሄን ያህል መናደድ ያመጣሽበት ምክንያት በፍጹም ሊገባኝ አልቻለም። እኔን አይደለም ኦዲየንሶችም ራሱ ሊገባቸው አልቻለም። ምክንያቱም ይሄን ያህል ምን ያንጨረጭሻል? ይሄን ያህል ምን ያስጮህሻል? አግብተሽዋል አይደለም? ኢትዮጵያ ውስጥ እኮ አይደለም ያገባሽው። ዱባይ ድረስ ሄደሽ ነው ቀለበት ያሰርሽው። ተዝናንተሽ ነው የመጣሽው። ትላንትና ተዝናንተሽ መጣሽ፣ ዛሬ ደግሞ ሚዲያ ላይ ወጥተሽ ትጣያለሽ። እንዴ እነዛ ሰዎች ራሱ እናንተ ጋር የነበሩ ሰዎች ራሱ እናንተን ሲደግፉ የነበሩት ለእናንተ ብለው ትራንስፖርት አቃጥለው ይሄዱ 70 ሺህ ብር ነው አይደለም በኢትዮጵያ ከፍላችሁ ሄዳችሁት። ስለዚህ እነዛ ከፍለው የወሰዷቸው ሰዎች ራሱ አያዝኑም ወይ? እዛ ቦታ ላይ የተገኙ ሰዎች አያዝኑም ወይ? ይህ ምን ማለት ነው? የእውነት ምን ማለት ነው? አያሳፍርም? በጣም ያሳፍራል።
ሀቁን ስነግርሽ በጣም ያሳፍራል። መሆን የሌለበት ነገር ነው። ኖርማሊ መሆን የለበትም። ሁሌ የወጡ መጨቃጨቅ ለአንቺም ጥሩ አይደለም። ነፍሰ ጡር እኮ ነሽ፣ ነፍሰ ጡር እኮ ነች። በቅዱስ ገብርኤል ስም እኛም ነፍሰ ጡር ሆነን አይተነዋል። እኛም ወልደን አይተነዋል። ነፍሰ ጡር መሆን አያነጫንጭም። ሀቁን ስነግርሽ ያነጫል። ለምንድን ነው የሚያነጫንጨው? ለምን ያነጫንጫል? ነፍሰ ጡር መሆን ምን ያነጫንጫል? ምግብ ያምራል። በቃ አሁን የሚሸትሽ የተለያየ ምግብ ነው። ያን ስትበይ አይመችሽም። በቃ ስለ ምግብ ሊያነጫንጭሽ ይችላል እንጂ በሴት ምክንያት ሊያነጫንጭሽ አይችልም። አይ ይሄን ያህል እርግዝናችንና አፍንጫችን ላይ አይደለም የምንይዘው፣ ሆዳችን ውስጥ ፈጣሪ የሰጠን ሆድ አለ። ሆዳችን ውስጥ ነው እርግዝና ያለው እንጂ አፍንጫችን ላይ አይደለም። ስለዚህ ምንም ሊያነጫንጭን አይችልም። አስበሽ ነው የምትጨቃጨቂው፣ አስበሽ ነው የምትነጫነጪው። ይሄ ደግሞ የሚያሳየው ምንድነው? የህዝብ ንቀት ነው። በቃ የኦዲየንሱ እናንተን የሚከታተል እናንተን የሚወድ ሰው በሙሉ ንቀት ነው። ይሄ ንቃችሁ በጥላቻ መንፈስ ነው ይሄን ሁሉ ነገር የምታደርጉት። ይሄ ነገር ደግሞ መሆን የለበትም። ምክንያቱም መሆን የሌለበት ነገር ምንድነው? ይሄን ያህል የሚያጣላ ይሄን ያህል የሚያጋጭ ነገር ምንድነው? ምን ማለት ነው? ሴት ልጅ ነች፣ ነፃነት ትሪት መደረግ አለባት። አዎ ትሪት መደረግ አለባት። የኛን ትዳር ልትበጠብጥ ስላረገዝኩ ምናምን ነገር እንደውም ማርገዝሽን እሰየው በይ። ምክንያቱም ጥሎሽ እንደማይሄድ አውቀሽ እርግጠኛ እንዳገባሽ አውቀሽ ተረጋግተሽ በል ሄድና ያለውን ነገር ከእሷ ጋር ተነጋግረ ትሪት አድርጋት። አንተና እሱ ያላችሁን ነገር ሁለታችሁ ያላችሁን ነገር ጨርስና እና እሷም እንደኔው ሴት ልጅ ነች፣ እሷም እንድትጎዳ አልፈልግም ብለሽ ነው ማለት ያለብሽ። ልጅቷ እንዳትጎዳ ነው ማድረግ ያለብሽ እንጂ የተጎዳችሁ ልጅቷ ጨዋሂ ራስሽ የአብርሽ ጓደኛ የሩታ ጓደኛ እኛ ነን እንገላታለን። ወይ ጉድ! ምን አይነት ዘመን ላይ ነው ያለነው? ግን ምን አይነት ጊዜ ላይ ነው ያለነው? ለምን እንደ ሴቶቹ ለምን እንደ እናቶቻችን እንደ አያቶቻችን እንደ ቅድሚያ እንደ ባህላችን ለምን አንሆን? ለምንድን ነው የማንሆነው? እንዴ መሆን እንችላለን እኮ እንደ ሀገራችን እንደ ባህላችን እኮ መሆን እንችላለን እኮ። ይሄን ያህል ብዙ እንትን የሚለን ነገር የለም። ግን አላቅም የእውነት እመቤቴ ነው የምላችሁ። ግን አላቅም የሚሆነው ነገር በሙሉ እንዴት እንደሆነ ምንም የሚታወቅ ነገር የለውም። ምክንያቱም መደረግ ያለበትን ነገር ማድረግ፣ መደረግ የሌለበትን ነገር ደግሞ አለማድረግ። ማድረግ ያለብሽ ጥሩን ወደ ሚዲያ፣ መጥፎን ወደ ጓዳ ነው መሆን ያለበት። ጥሩን ታወጫዋለሽ፣ መጥፎን ትደብቂዋለሽ። ልክ ጥሩ ቦታ ላይ፣ ጥሩ አነጋገር ላይ፣ ጥሩ ስነ ምግባር ላይ ስትሆኑ ደግሞ ምን ታደርጋላችሁ? ለወዴት ስታወጡና ይሄ ነገር ተፈጥሮ ነበር እንደዚህ ሆነ እንዴ? ለምንድን ነው እራት ስትበሉ የምትበሉትን ምግብ ለህዝብ የማታሳዩት? ለኦዲየንስ የማታሳዩት? ለምንድን ነው ደስታችሁን፣ ፍቅራችሁን ሶፋ ላይ ቁጭ ብለሽ ተቃቅፈሽ ስትሰሳሚ ስትለላሽ ለምንድን ነው የማታሳዩ? ለምንድን ነው የማታሳዩ? ገመናሽ ስለሆነ አይደለ? ምስጢርሽ ስለሆነ ገመናሽ ስለሆነ። የምትበይው ምግብ ለምንድን ነው ጠረጴዛ ላይ አድርገሽ ዛሬ ምሳ ይሄ ነው፣ ዛሬ ቁርስ ይሄ ነው፣ ዛሬ ራት ይሄ ነው ብለሽ የማታሳዩ? ድብቅ ስለሆንሽ አይደለም? ታዲያ ጭቅጭቁን ታዲያ ለኦዲየንስ ማውጣት ይሄን ሁሉ ጭቅጭቅ ይሄን ሁሉ ጸብ ለማውጣት ለምን ተፈለገ? ምን ይሰራል ነው? ምን ይሰራል? ምንም አይሰራም። አስፈላጊም አይደለም፣ አስፈላጊም ሊሆን አይችልም። እስካሁን ድረስ የተደረገውን ነገር እኔ አላቅም። በየቀኑ በየዕለቱ የሚደረገው ነገር በጣም የሚያቆስል ነገር ነው። እኔም ማየቴን አልተውም፣ እናንተም ስህተታችሁን አታርሙ። ስለዚህ እባክሽ ሩታ ልለምንሽ፣ የሴት ወጉን ያዡ፣ የእናት ወጉን ያዡ፣ የቤተሰቦችሽን ወግና ማድረግ ያዥ። ይሄ የጉራጌ ባህልም አይደለም። ይሄ ልታይ ማለት እውነት ጉራጌ አይደለም። ሲያወራ ሲሰራ እንኳን ልታይ አይልም። እርግጠኛ ሆኜ የምነግርሽ ነገር ሁሉን ነገር በድብቅ ነው የሚያደርገው። አንቺ ደግሞ ልክ ልታይ የምትይው ነገር ጥሩ አይደለም። እንደ ባህልሽ ተደብቀሽ ተሸፍነሽ ነው ይቅርታ
እንደ ባህልሽ ተደብቀሽ ነው መኖር ያለብሽ እንጂ እንደ ዘመኑ ሰው ልሁን ማለት የለብሽም። የእናትሽን ማድረግ ነው መያዝ ያለብሽ። ከእናትሽ ማድረግ ውጭ መሆን የለብሽም። ስለዚህ ልቦና እንዲሰጥሽ የዘወትር ጸሎቴ ነው። እኔ አንዳንዴ የምገባው አንዳንዴ የምመጣው ያለው ብዙ ስህተቶችን ስለማይ ያን ነገር ለምን ብዬ ለማለት ነው እንጂ እኔ ብቃቱ ኖሮኝ አይደለም፣ ልመክር አይደለም፣ ወይ ደግሞ ቤተሰብ አለኝ ቤተሰቦች እንዲሰሙ ሼር እንዲያደርጉ ይሄን ነገር ሚዲያው በደንብ እንዲያዩ አይደለም። ምክንያቱም እኔ አዲስ ሰው ነኝ። ምናልባት አንድ ሰው ካየ ለእኔ በቂ ነው። ለምን ዛሬ አንድ ሰው ቢያይ ነገ 2 ሰው ያያል፣ ከነገ ወዲያ ደግሞ 3 ሰው ያያል እያለ 5 ሰው ይሞላል። 5 ሰው አየ ማለት 50,000 ሰው አየ ማለት ነው ለኔ። ቅርታ። ስለዚህ አንድ ሰው ለኔ በቂ ነው። 2 ሰው ለኔ በቂ ነው። አንድ ቀን ማየትሽ አይቀርም፣ አንድ ቀን መስማትሽ አይቀርም፣ ወይ አንድ ቀን ይሄ ነገር መተላለፉ አይቀርም። እኔ የምፈልገው እውነትን ነው። እኔ የምፈልገው እውነት የሆነ ነገር፣ እርቅ የሆነ ነገር ማየት ስለምፈልግ ነው። ቤተሰቦቼ የሚያስማማ ነገር፣ የሚያጣላ ነገር ሳይሆን የሚያፋቅር ነገር ማየት ስለምፈልግ ነው። ቤተሰቦቼ ሌላ ነገር አይደለም። ጥሩ ነገር ማየት፣ ጥሩ ነገር ማድረግ ለኢትዮጵያ ወጣቶች በጣም 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 ትልቅ ጥሩ ነገር ነው እና በዚህ አጋጣሚ ሩታ ወደ ራስሽ ተመለሺ። ታይ አስተዊ፣ የምትናገሪውን ነገር ከካሜራ ጀርባ አድርግ እንጂ ከካሜራ ፊት ለፊት አታድርግ። ነፃነት ያለሽን ነገር በሙሉ እንትን ብለሽ የራስሽን ህይወት ጀምሪ። ምክንያቱም ወንድ አንድ አይደለም። እግዚአብሔር ያዘጋጀልሽን ምግብ ነው የምትበይው። እግዚአብሔር ያስቀመጠልሽን ነገር ነው የምታደርጊው እንጂ አንቺ ያሰብሽውን አንቺ የፈለግሽውን አይደለም የምታደርጊው። ይሄን ነገር ማድረግ አለብሽ። እግዚአብሔር ይሄ ነው ላንቺ፣ ይሄ ነው ትዳርሽ፣ ህይወትሽ ይሄ ነው ብሎ ያለሽን ያዘጋጀልሽ ነገር አለ። ያ ያዘጋጀልሽን ነገር ብቻ ነው አንቺ መብላት የምትችይው። ያዘጋጀልሽን ነገር ነው አንቺ መኖር የምትችይው እንጂ ያላዘጋጀውን ነገር መብላትም መኖር የማትችይው። ስለዚህ ነገሩን እዚህ ጋር ካት አድርገሽ ታቆሚያለሽ። እግዚአብሔር ከአንቺ ጋር ይሁን። የልብ ሰው ይስጥሽ፣ የልብ ጓደኛ ይስጥሽ፣ ስብራትሽን የሚጠግንልሽ እግዚአብሔር አምላክ ቅዱስ ሚካኤል እሱ ካጠገብሽ ሆኖ እሱ መከታ ሆኖሽ እንዳለቀሽበት ወንድ ሳይሆን ካለቀሽበት በላይ የሆነ ወንድ ይስጥሽ። ያድልሽ፣ ያድላልሽ። እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር አይለይሽ። ልልሽ የምችለው ነገር ይሄ ነው። እግዚአብሔር እሱ የፈቀደውን ማድረግ የሚችለው እግዚአብሔር የፈቀደው ነው እና እግዚአብሔር የፈቀደውን እንጀራ እስከሚሰጥሽ ድረስ በትዕግስት ጠብቂ፣ ይሰጥሻል። ማልቀስም ማማረርም አያስፈልግም። እንዴ ወጣት ነሽ፣ በዛ ላይ እየተማርሽ ነው። ትምህርትሽን ጨርሽ። እናትሽ እንዳታዝን፣ ቤተሰብ እንዳያዝን እንደዛ አድርጊ። ነጽዬ አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር ልቦናውን ያድልሽ፣ ሰላሙን ያድልሽ፣ ፍቅሩን ያድልሽ፣ ጤናውን ያድልሽ። እግዚአብሔር ባለው በሁሉ ነገር በሰፊ እጁ ሁሉን ነገር አድርጎ የዓለሙ መድኃኔዓለም ያድልሽ። እመቤቴ ከአንቺ ጋር ትሁን። ወላዲት አምላክ እንባሽን ታብስልሽ። የዓለሙ መድኃኔዓለም እንባሽን ያብስልሽ። እንግዲህ እናትና ልጅ ሆነው ለአንቺ የሚሆነውን ነገር ያድሉሽ። ነጽዬ አይዞሽ፣ እግዚአብሔር አለ፣ አይዞሽ፣ አታልቅሽ፣ እንባሽን አታፍስሽ፣ እግዚአብሔርን አታሳዝኝ። ስለዚህ ሰላም ሁኑልኝ ቤተሰቦች፣ ሰላም ሁኑልኝ። ሰላማችሁ ብዝት ይበልልኝ።
የታመመ ይሻርልን፣ የሞተን ያጽድቅልን፣ የታሰርን ያስፈታልን፣ ሀገራችንን ሰላም ያድርግልን። የሀገር ሰላም የሁሉም ሰላም ነው። የሀገር ሰላም፣ የቤተሰብ ሰላም፣ ሁሉም ሰላም የሚሆነው የሀገር ሰላም ነው። ሀገር ሰላም ሲሆን ቤተሰብ፣ ሀገር ሰላም ሲሆን ጓደኛ፣ ሀገር ሰላም ሲሆን ሰማይና ምድሩ ሰላም ይሆናልና እግዚአብሔር የተጣላን ያስታርቅልን፣ የሞተን ያጽድቅልን፣ ያለን ያሰንብትልን፣ የታመመን ይሻርልን፣ ልብ ለልብ አንጀት ለአንጀት ያገናኝልን፣ ምድርና ለካስማ ሰማይን አለባላ የዘረጋ ጌታ እርቀ ሰላም እሱ ያወርድልን። ቄስን ከመንበሩ መንግስትን ከወንበሩ እድሜና ጤና ይስጥልን። ዘላለም ዓለም ያድልልን። አሜን።